ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ መምህር ፊደል ወርቅ ገበየ እባላለሁ። የባህል ሐኪም ነኝ። ሁላችንም ሰሞኑን በጣም አዝነናል። እንደ አንድ ክርስቲያን የእናቶቻችን፣ የአባቶቻችን፣ የወንድሞቻችን፣ የእህቶቻችን፣ የህፃናት ሞት ሁላችን አሳዝኖናል። በተለይ እንደኔ አይነቱ በቤተክርስቲያን ላደግ ቤተክርስቲያን እናታችን ናት፣ አጉራሻችን ናት፣ ቀዳ ያለበሰችን፣ ቆርሳ ያበላችን እናት ቤተክርስቲያን በዚህ ልክ ስትገፋ፣ ክርስቲያኖች በዚህ ልክ ዋጋ ሲከፍሉ ማየትን የሚያሳዝን ነገር የለም። እንግዲህ ዘመነ ሰማዕታት ነው። አባቶቻችን በዚህ መንገድ ነው የሄዱት፣ ዋጋ የከፈሉት። ክርስትና ከሞት በኋላ ሌላ ህይወት አለ፣ ሌላ ጸጋ በረከት ስላለ አባቶቻችንን፣ እናቶቻችንን፣ እህቶቻችንን፣ ወንድሞቻችንና ህፃናትን በአጸደ ገነት ከቅዱሳን ማህበር ጋር ይደምርልን። እጅግ በጣም ያሳዝናል። ሀገር እንድትቀጥል ሁላችን ስለ ሰላም እንስራ፣ ስለ አንድነት እንስራ። ሀገርም ቤተክርስቲያንም ታስፈልገናለች። ቤተክርስቲያንን አትንኩ፣ እኛ አልነካናቸውም እና ቤተክርስቲያንን መድፈር፣ ቤተክርስቲያንን መታገል ከአምላክ ጋር መጣላት መሆኑን ተረዱ። ቤተክርስቲያን እንደምትለው ያላመኑትን ወደ አሚነ ሥላሴ ይመልስልን፣ ያመነውን እኛም በአሚነ ሥላሴ ያጽናን። ቤተክርስቲያናችን ይጠብቅልን፣ አባቶቻችን ያትጋልን ማለት እፈልጋለሁ። ከዚህ ውጭ ግን እንግዲህ ሰሞኑን አንስተን እየተነጋገርን ያለበት እንደ መግቢያ የብዙኃ ሕይወት ጉዳይ ነው። እንግዲህ በብዙኃ ሕይወት ጉዳይ እንደ ሀገርም እንደ አህጉርም እንደ ዓለም አቀፍም የሀገር መሪዎችና በዘርፉ ላይ የሚመራመሩ ጥናት የሚሰሩ ምሁራን በየጊዜው በየዓመቱ እየተሰበሰቡ የብዙኃ ሕይወት ጉዳይ የአየር ንብረትን ለመጠበቅ ብዝኃ ሕይወት ያስፈልጋል ብለው ይነጋገራሉ። በመነጋገራቸው እጅግ በጣም አስፈላጊ ስለሆነ ነው። ይሄ ሁላችን የምንጠብቀው እንዲደረግም የምንፈልገው ስለሆነ ሀገራት በዚህ ጉዳይ መምከራቸው አዲስ ነገር አይደለም፣ እንግዳ ነገር አይደለም። ስለዚህ እነሱ ይስጉ፣ እኛም መናገር አለብን። እኔ ግን እንደ አንድ አህጉር፣ እንደ አንድ አፍሪካዊ፣ እንደ አንድ ኢትዮጵያዊ በዘርፉ እጽዋትን እንደሚፈልግና በባህል ሕክምና እንደሚሰጥ ሰው ግን በሀገሬ ያሉትን ብዝኃ ሕይወት እንዲጠበቁ በዘርፉ ያላችሁ ሰዎች ተግታችሁ እንድሰሩ ጥቆማ መስጠት እፈልጋለሁ። ልክ ነው፣ ውጣ ውረድ አለው፣ አድካሚ ነው። ቢሆንም ግን ትውልድ እንዲተርፍና የእኛ ልጆች፣ የእኛ ቤተሰቦች፣ ቀጣይ የሚመጣው ትውልድ የተሻለ ሕይወት እንዲኖረውና በብዝኃ ሕይወት ላይ ተጠቃሚ እንዲሆን ግን ሁላችንም መትጋት አለብን ብዬ አምናለሁ። በተለይም በዚህ ዘርፍ ያላችሁ የባህል ሐኪሞች በተቻለ መጠን ብዝኃ ሕይወትን መጠበቅ እና በቆላ የሚገኘውን በቆላ፣ በደጋ የሚገኘውን በደጋ፣ በወይና ደጋ የሚገኘውን በወይና ደጋ፣ በበረሃ የሚገኘውን እጽዋት በስርዓት እንዲጠበቅ እና ቀጣይ ትውልድ በዚህ ዘርፍ የሚመጡ ሰዎች ተመልሰው እንዲያገኙ ተግተን እንስራ ማለት ፈልጋለሁ። ምክንያቱም አሁን ያው ሁላችን እጽዋት ያስፈልገናል። እጽዋት ሂደን የምናመጣ እንደገና ደግሞ አምጡልን የምንላቸው ሰዎች እንዳሉ ሁላችን እናውቃለን። የሚያመጡልን ሰዎች ያው የድካማቸውን የላባቸውን ያህል እንከፍላለን። አንዳንዶቹ ያው እንግዲህ ይህን እጽዋት በመፈለጋቸው ተጠቃሚ ለመሆን በትጋት የሚሰሩ እንዳሉ ሁሉ እጽዋትን እንዴት እንደሚቆርጡ ግን መነጋገር ያስፈልጋል። ምክንያቱም እነሱ ተመልሰው ነገ እንዲያመጡት፣ እኛም ካመጡት ነገር ላይ ተጠቃሚ እንድንሆን ሙሉ በሙሉ መድምደው እንዳይቆርጡት፣ እንዳያጠፉት ጥንቃቄ ያድርጉ። በተለይም በብዛት የሚያገኙበት ቦታ ላይ ሁሉንም ከመቁረጥ የሚችሉትን ነገር ከሰበሰቡ በኋላ ሌላውን ግን እንዲተውት ማድረግ። ምክንያቱም ነገ ተመልሰው በዓመቱ ቀጣይ በሆነ ጊዜ ተመልሰው ሊያገኙት በሚችሉበት ነገር እንዲሰበስቡ መነጋገር አለብን ብዬ አስባለሁ። ምክንያቱም እንደዛ ካልሆነ ዛሬ በርቀት የምንፈልገውና የምንከፍለውን ዋጋ በሕይወት ከተረፍን ከቆየን የበለጠ ዋጋ ሊያስከፍለን ስለሚችል ጥንቃቄ እናድርግ። ምክንያቱም እኛ
የአባቶቻችን ልጆች ነን። እኛ በአባቶቻችን እግር ነው የምንሄደው፣ በአባቶቻችን ልብ ነው የምናስበው፣ በአባቶቻችን እስትንፋስ እንተነፍሳለን፣ አሰረ ፍኖታቸውን እንከተላለን ብለን የምናስብ የባህል እውቀት ጥበቢዋን በተቻለ መጠን አባቶቻችን ሲያደርጉት በነበረበት መንገድ ሁላችን እንድንሰራ ማለት እፈልጋለሁ። ምክንያቱም እነሱ ብዙ ለትውልድ እንዲተርፍ እንደሚችል አስበው ስራ ሲሰሩ እንደነበረ ሁሉ እኛም በእነሱ ልክ ስራ እንድንሰራ እፈልጋለሁ። ይህን እንድናደርግ እመክራለሁ። ምክንያቱም እንደዛ ካልሆነ በጣም እጅግ በጣም አሳሳቢ ነው። ምክንያቱም ብዙ ህይወትን ካጣን ያው የሰው ልጆች በጣም ከባድ ጉዳት ያገኛቸዋል ማለት ነው። ያ እንዳይሆን ተግተን እንስራ ማለት እፈልጋለሁ። ሌላኛው መንገድ አባቶቻችን ደግነታቸው፣ ቅንነታቸው፣ የዋህነታቸው እና ጥበበኝነታቸው የታወቀ ነው። ምቀኝነት፣ ክፋትና ተንኮል የለባቸውም። እውቀቱን እንዴት ማስተላለፍ ያውቁበታል። ስለዚህ እኛም በዛ መንገድ ነው ያገኘነው። እነሱ ምቀኛ ናቸው፣ እውቀት አስተላልፉትም፣ የያዙትን ወደ መቃብር እስከሚወርዱ ድረስ ለማንም አልተናገሩም የምትሉ ሰዎች ድፍረት አይኖርባችሁ። ምክንያቱም እነሱ አዋቂ ናቸው፣ ጠቢበኛ ናቸው። ለማን እንደሚሰጡ ማን እንደሚቀበለው ያውቃሉ። በዛ ልክ ነው አውቀው ሰፍረው ለክተው ያንን ሰው መርምረው እውቀቱን የሚሰጡት እና በዛ ልክ ነው እውቀቱ የሚስተላለፈው እንጂ የእነሱ ምቀኝነት፣ ተንኮል እንዳልሆነ ሁላችን እናውቃለን። እንግዲህ አንዳንድ ጊዜ እነዛን ጠቢበኛን፣ እነዛን አዋቂዎች፣ እነዛን ብልሆቹን ሰዎች በትክክል ያላወቀ ሰው ምቀኛ ሊመስለው ይችላል። ግን አይደለም። እንኳን ለሚሰጡት ሰው ለሚሰጡት ልጅ ለይተው ያውቃሉና የእነሱን ጥበብ መመርመር በእኛ አይምሮ የሚታሰብ አይደለም። ስለዚህ አባቶቻችን ክበሩልን፣ ያሉትን ያክብርልን፣ የሌሉትን ደግሞ አምላካችን እግዚአብሔር በአብርሃም በቅዱሳን እቅፍ ያደርግልን ማለት ፈልጋለሁ። ይቆየን። አመሰግናለሁ።